ወሃቢዮች ሰለፊዮች ነን ሲሉ የሰሃቦችን አሊያም የታቢዒዮችን ጎዳና ወይም የሰለፎችን አውራ የሆኑትን እነ ኢማም አቡ ሐኒፋን እነ ኢማም ማሊክን እነ ኢማም ሻፊዒን እነ ኢማም አህመድ ቢን ሐንበልን ይከተሉ ይሆናል ብለህ ፈጽሞ እንዳትገምት። ወሃቢዮች ሰለፊዮች ነን ሲሉ የቁርአን ሙፈሲሮችን እነ ኢማም አጠበሪን እነ ኢማም አልቁርጡቢን እነ ኢማም ኢብኑ ከሲርን እና ሌሎች አንጋፋ ሙፈሲሮችን የሚከተሉም እንዳይመስልህ። ወሃቢዮች ሰለፊዮች ነን ሲሉ የሐዲስ ሊቆችን እነ ኢማም ቡኻሪና ኢማም ሙስሊምን ጨምሮ ኩቱብ ሲታን እነ ኢማም ኢብኑ ሂባንን እነ ኢማም አልበይሐቂን እነ አልሐፊዝ አልኢራቂን እነ ኢብኑ ሐጀር አልአስቀላኒን እነ ኢማም አናዋዊንና ኢማም አስዩጢን ጥርት ያለ አረዳድን ይከተል ይሆናል ብለህ ፈጽሞ እንዳታስብ። ወሃቢዮች ሰለፊዮች ነን ሲሉ ኡመቱን ከዓለም ጫፍ እስከ ዓለም ጫፍ የመሩትን አሻሪዮችን አባሲድ ኸሊፌትን አልኺላፋ አልአባሲያን የሚከተሉ አድርገህ ወይም ደግሞ ዓለምን ለ600 ዓመታት በኃያልነት በሸርዓ የመሩትን የእርጦግሮን ልጆች የሆኑትን የሱፊዮቹን ዑስማንዮች ፈለግ ለመከተል የሚመኙ አድርገህም ጨርሶ እንዳታስብ። ወሃቢዮች ሰለፊዮች ነን ሲሉ ቆንስጣንጢንን በድል እንደሚከፍት በረሱላችን ሰለላሁ ዐለይሂ ወሰለም አንደበት አሚሩ ምንኛ ያማረ አሚር፣ ሰራዊቱ ምንኛ ያማረ ሰራዊት ተብሎ ያሸበረቀ ትንቢት የተነገረለትን የቱርኳን ቆንስጣንጢንን የአሁኗን ኢስታንቡልን በጀግንነት ተፋልሞ የተቆጣጠረውን በአቂዳ ማቱሪዲ አሽዓሪ የሆነውን የሱፊዩን የጀግናውን የሙሐመዱል ፋቲሕን ጀብድ የሚያደንቁም እንዳይመስል። ወሃቢዮች ሰለፊዮች ነን ሲሉ ከ800 ዓመታት በፊት ከአውሮፓ ለወረራ የመጡ መስቀለኞቹን ድባቅ በመምታት በመስቀለኞች ለረጅም ዘመናት ተወሮ የነበረውን መስጂድ አልአቅሳንና ተጨማሪ የሙስሊም ሀገራትን በከፍተኛ ተጋድሎና ጂሃድ መስጂድ አልአቅሳን ነፃ ያወጣውን እንዲሁም ግብፅን ይገዙ የነበሩ የሺዓዎችን የፋጢሚዮችን መንግስት ያንኮታኮተውን በአቂዳው አሽዓሪ በፍቅሂ ሻፊዒ በተሰውፍ ደግሞ ቃድሪ የሆነውን የኢማም አቡ ሐሚድ አልገዛሊ ኢሕያ ዑሉሙዲን የተሰኘው የሱፊያ ኪታብ ከኪሱ የማይለየውን የጀግናውን ኢማም ሰላሐዲን አልአዩቢን ሌጋሲ ያስቀጥሉ ይሆናል ብለህ ፈጽሞ እንዳታስብ። ወሃቢዮች ሰለፊዮች ነን ሲሉ ሊቢያን ከጣሊያን ፋሺስት ወረራ ነፃ በማድረግ ሸሂድ የሆነውን በአቂዳ አሽዓሪ በፍቅሂ ማሊክይና ሱፊ የነበረውን የጀግናውን ሙጃሂድ የዑመር ሙኽታርን ጥርት ጽድት ያለውን እስልምና የሚፈልጉም እንዳይመስልህ። ቢዝኒላህ ቀጣይ ወደ ሀገራችን እንመጣለን ደግሞ